ሰላም ሰላም ቤተሰብ ዛሬም እንግዲህ ተመልሼ መጥቻለሁ። ከዚህ በፊት ቻፕተር ስሪን አይተናል። ቻፕተር ስሪን አይተናል ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ቻፕተር ፎርን የምናይ ይሆናል። ቻፕተር ፎር በጣም ቀለል ያለች ነች፣ በጣም አጭር ነች። በቃ በዚሁ ቪዲዮ ራሱ መጨረስ እንችላለን። በጣም አነስ ያለች ነች። ያው ፈተና ያው ለሚድ ይወጣበታል የተወሰነ ለፋይናል ማለት ያው እንግዲህ ያው በዚህ ቻፕተር ያው የምናየው በዋነኝነት ምንድነው ማርጂናላይዝድ ማይኖሪቲስ አንድ ቫልነራብል ምንድነው ይሄ ፖይንት የሚያሳየው ማርጂናላይዝድ የተገለሉ ሰዎችን ማይኖሪቲስ አናሳዎችን ቫልነራብል ደግሞ ጉዳት የሚደርሱባቸውን እነዚህ አይነት ነገሮችን የምናይ ይሆናል በዋነኝነት ማለት ነው። እንግዲህ ቻናላችን ሰብስክራይብ ማድረግ አትርሱ ቤተሰብ ሰብስክራይብ በማድረግ ጀምሩት። ያው እኔንም ለማበረታት ያክል ያው እንድታበራቱ ስል ያው ጠይቃችኋለሁ። ያው የእናንተን ኮሜንት እናንተን እርዳታና የእናንተን አፕሪሺዬሽን ወይንም ደግሞ አድናቆት እፈልጋለሁ ማለት ነው። ኦኬ ቀጥታ ወደ ኮርሱ እንሂድ። ማርጂናላይዝድ ማይኖሪቲስ ኤንድ ቫልነራብል ግሩፕስ ይላል። ማርጂናላይዜሽን ኢዝ ዲፋይንድ አስ ይላል። ማርጂናላይዜሽን ኢዝ ዲፋይንድ አስ ምንድን ተብሎ ነው ዲፋይንድ የሚደረገው? ኢት ኢዝ ዋት ኤ ትሪትመንት ኦፍ ኤ ፐርሰን ኦር ኤ ሶሻል ግሩፕ አስ ኤ ማይነር ኢንሲግኒፊካንስ ኦር ፌሪፈር። አዎ ግልጽ ነው። ትሪትመንት ኦፍ ኤ ፐርሰን ወይም ሶሻል ግሩፕ ሰውን ወይንም ደግሞ ማህበረሰቡን እንደ ዝቅተኛ ወይንም ኢንሲግኒፊካንት ወይንም ደግሞ ምንድነው እንደማይጠቅም አድርጎ አክት ማድረግ ማለት ነው። በዛ ሚንስ መረዳት ማለት ነው። ማርጂናላይዜሽን ኢንቮልቭስ ኤክስክሉዥን ማለት ምንድነው? ማግለል ኦፍ ኤ ሰርታይን ግሩፕስ ፍሮም ሶሻል ኢንተራክሽን ከማህበረሰብ ቁርኝት፣ ከጋብቻ፣ ከሼሪንግ ፉድ ምግብ አብሮ ከመብላት፣ ከመጠጥ እንዲሁም አብሮ ከመስራት ሊሆን ይችላል። ሊቪንግ ቱጌዘር አብሮ ከመኖር ከዚህ ከመሳሰሉ ነገሮች ማግለል። ይህ ነገር በነገራችን ላይ በጣም አሰቃቂ አክት ነው። ያው እንግዲህ ያው ሲቪላይዝድ ያልሆነ ማህበረሰብ ላይ በትክክል ይታያል ማለት ነው። በቃ ኦሮሚፋን ጊዜ እንትን ይጎዱ ራዴቢው ማርጂናላይዜሽን እየቹን በቃ ናማ ቶኮ ናሞታ ቢሮራ አዲያን ባሱ ይካንሞ አካ ፋይዳ ቀቢሳ አካ እንታኔ ኢላሉ ይቹዳም ጀሬን ኩንስ ኤክስክሉዥን ግሩፕስ ሐዋሳ ኬሳ ታውደንዳ ቢፋፉዳ ፌሩማ ታውደንዳ አዳኛ ታውጅን ታውደንዳ ዱጋቲ ታውደንዳ ሆጂ ታውደንዳ ወጂንጅራቹ በቃ ከኔን ፈካታን ታውደንዳ ይችላ ውመን ቺልድረን ኦልደር ፒፕልስ አንድ ፒፕልስ ዊዝ ዲዛቢሊቲስ ማለት አካል ጉዳተኞች ሊሆኑ ይችላል። ሪሊጂየስ ኤትኒክ አንድ ራሻል ማይኖሪቲስ። አዎ እንግዲህ ሴቶችም ሊገለሉ ይችላሉ። ከዛን ደግሞ ያረጁ ሰዎች እንዲሁም በብዛት እነዚህ ሁለት እድሜያቸው የገፋ ሰዎች ማለት ነው። እነዚህ ባልቴቶች ምናምን የምንላቸው እነሱ በጣም እንትን ሊሉ ይችላሉ። ኦኬ ክራፍት ወርከርስ ስንል ደግሞ ምንድን ነው? በቃ እጅ ስራ የሚሰሩ ማለት ነው። ሳቻስ ታነርስ ሊሆን ይችላል፣ ቆዳ የሚፍቁት፣ ፖተርስ እንስራ የሚሰሩት፣ አይረን ስሚዝ ደግሞ ብረት የሚቀጠቅጡት ምናምን ማርጂናላይዝድ ኢን ሜኒ ፓርትስ ኦፍ ኢትዮጵያ። በተለያዩ በኢትዮጵያ በሀገራችን ክፍል ላይ ምንድን ናቸው በጣም ሲገለሉ ይታያል ማለት ነው። በጣም የሚያሳዝን ነው፣ የሚያሳዝን አክት ነው። ግን አንትሮፖሎጂ ደግሞ ለዚህ ምላሽ ምን ይሰጣል የሚለው የምናይ ይሆናል እየሄድንበት ስለሆነ ቤተሰብ በትክክል ተከታተሉ። በጣም ወሳኝ ፓርት ነው። በቃ አዎ vulnerability refers to the states of being exposed to physical or emotional injury። ይህ ደግሞ ምንድነው ማለት ከማግለልም አልፎ ሄዶ ምንድነው ኤክስፖርት ፊዚካሊ ማለት በአካል ሆኖ ያንን ሰው አታክ ማድረግ ማለት። ማይኖሪቲ ግሩፕ ስንል ደግሞ ምንድነው? ማይኖሪቲ ግሩፕ ስንል ያው ቫልነራቢሊቲ ግሩፕ በአካል አታክ ማድረግ ነው። ማይኖሪቲ ግሩፕ ስንል ግን ምንድነው ማለት ነው? ለምሳሌ ሪፈርስ ቱ ስሞል ግሩፕስ ኦፍ ፒፕል ማለት አናሳ የሆኑ ሰዎች ዊዝን ኤ ኮሚኒቲ አንድ አካባቢ ሪጅን ሊሆን ይችላል፣ ክልል ላይ ካንትሪ ሀገር ላይ ሊሆን ይችላል። ኢን ሞስት ኬዝ ማይኖሪቲ ግሩፕስ አር ዲፍረንት ፍሮም ዘ ማጆሪቲ ፖፑሌሽን ኢን ተርምስ ኦፍ ሬስ በዘር ሊለዩ ይችላሉ ከማጆሪቲው፣ በሃይማኖት ኤትኒሲቲ ወይም ደግሞ በጎሳ ላንጉዌጅ፣ በቋንቋ። ጀንደር ቤዝድ ማርጂናላይዜሽን ስንል ደግሞ ምንድን ነው? ጀንደር ቤዝድ ማርጂናላይዜሽን ማለት ያው በቃ በጾታ ውመን ቫልነራብል ቱ እንግዲህ ያው ጀንደር ቤዝድ ስንል ያው ሌላ አይደለም ሴቶችን ከወንዶች
ወንድን ከሴት ማለት ውመን ቫልነራብል ቱ ጀንደር ቤዝድ ቪዮለንስ ሳቻስ ሬፕ፣ ጠለፋ ሊሆን ይችላል። ኤርሊ ቻይልድ ሜሬጅ፣ ያለ ዕድሜ ጋብቻ፣ አብዳክሽን፣ ፎርሲድ ሜሬጅ፣ አስገድዶ መዳር፣ ዶሜስቲክ ቪዮለንስ ማለት በቃ የሆነ አካባቢ ላይ የሆነ እነሱን ፊትስ የማያደርግ ነገር ሃርምፉል ትራዲሽናል ፕራክቲስ ወይንም ደግሞ ምንድነው ፊሜል ጄኒታል ካቲንግ ኦር ሙቲሌሽን በቃ ግርዛት ምናምን ሊሆን ይችላል ማለት ነው። ኦኬ ፊሜል ጄኒታል ሙቲሌሽን ስንል የሴቶችን ያው ብልት መገረዝ ማለት ነው። ያው ብዙ እንግዲህ በቃ ኮርሳችን እስከሆነ ድረስ ምንም መፍራት ያስፈልግ በትክክል መማር ስላለብን ማለት ነው። ፊሜል ጄኒታል ሙቲሌሽን ስንል ፕራክቲስ ኢን 28 ካንትሪ ኢን ዌስተርን ኤንድ ኖርዘርን ኤንድ ኢስተርን አፍሪካ። አዎ በ28 ሀገራቶች ላይ ይሄ ነገር ፕራክቲስ እንደሚደረግ ነው የሚነግረን አንትሮፖሎጂ። ኦኬ ሶሻል ሶማሊ፣ አፋር፣ ሀረር አር ዘ ስሪ ሪጅን ዊዝ ቬሪ ሃይ ፕሪቫለንስ ኦፍ ፕራክቲስ። እንግዲህ ልብ በሉ እዚህ ጋር ሶማሊ፣ አፋር፣ ሀረር ውስጥ በጣም ይሄ ግርዛት በተደጋጋሚ የሚታይበት ነው። ዌራስ ሪሌቲቭሊ ሎ ፊሜል ጄኒታል ሙቲሌሽን ደግሞ ያለበት ትግራይና ጋምቤላ። እነዚህ ትንሽ ያው ነቃ ብለዋልና ብዙም አይገርዟቸውም ማለት ነው። ኦኬ ሄልዝ ኢምፓክትስ ኦፍ ፊሜል ጄኒታል ሙቲሌሽንስ ማለት እንግዲህ ያው የሴት ልጅ ብልቷን በምትገረዝበት ጊዜ ጤናዋ ላይ የሆነ የራሷ የሆነ ኢምፓክት አለው ማለት ነው። ያ ኢምፓክትስ ምንድነው? ምን ስን ዘር አር ፎር ሜጀር ታይፕስ ኦፍ ፊሜል ጄኒታል ሙቲሌሽን ዘይ አር ታይፕ 1 ወይም ደግሞ ክሊቶሪ ዲክቶሚ የሚባል አለ ማለት የሆነ መጀመሪያ ላይ ሲገረዙ የሚባለው ምንድነው ክሊቶሪ ዲክቶሚ ነው። ሁለተኛው ታይፕ ደግሞ ኤክሲሲሽን ይባላል ማለት። ታይፕ 3 ምንድነው ኢንፋቡሌሽን። ታይፕ 4 ደግሞ ምንድነው ኦል ዘ ሬስት ሁሉንም አጠቃሎ የያዘ በጣም ከባድ ነው። በቃ ይሄ ዘ ፈርስት 3 ታይፕስ ኦፍ ፊሜል ጄኒታል ሙቲሌሽን ፕራክቲስ ኢን ኢትዮጵያ። የመጀመሪያዎቹ ታይፕ 1 እስከ 3 ያሉት ኢትዮጵያ ውስጥ በትክክል በቃ ፕራክቲስ የሚደረጉ ናቸው ማለት ነው። እንግዲህ ያው ቤተሰብ እያያችሁ እየተከታተላችሁ መሆን አለበት። ዋና ወሳኝ ቻፕተር ነች። እውነት ለማውራት ከሆነ ስለ ህይወታችን በጣም ትዳስሳለች። አነስ ብትልም ማርጂናላይዝድ ኦኩፔሽናል ግሩፕስ ኢን አወር ካንትሪ አር ታነርስ። ቆዳ ማለት እነዚህ ቆዳ የሚፍቁት አሏ ፖተርስ እንስራ የሚሰሩት ዌቨርስ የሸመና ምናምን የሚሰሩት አይረን ስሚዝ ብረት የሚቀጠቅጡ ዘስ አር ኮንሲደርድ አስ ኢምፒውር ነው በቃ ማለት ኦር ኤክስክሉድድ ፍሮም ሶሻል ኢንተራክሽን ኦነርሺፕ ኦፍ ኢኮኖሚክ በቃ ከማህበረሰቡ ምንድነው የሚሆኑት ኤክስክሉድ በቃ ይገለላሉ ማለት ነው። እና ደግሞ ምንድነው ኢንተራክሽን ኦነርሺፕስ ኦፍ ኢኮኖሚክ ሪሶርስ ማለት የራሳቸው የሆነ ላንድ መሬት እንዲኖራቸው አይፈቀድም። ፓርቲሲፔሽን ኢን አሶሲዬሽን እና ሴሌብሬሽን የሆነ አንድ ላይ ኮላቦሬት ሆነው እንዲሰሩም አይፈቀድላቸውም። የሚገርም አበሳ እኮ ነው የሚደርስባቸው። እውነት በጣም ነው የሚያሳዝነው። ክራፍት ወርከርስ ኢን ኢትዮጵያ ማለት የሆነ እንትን በቃ ክሎዝ በቃ ሽመና ነገር የሚሰሩት ደግሞ በቃ ሰቨራል አርቲክስ ሰቻስ ግን ያመርቱልናል እኮ ለኛ ልብስ፣ ዩቴንስል፣ ሃውስሆልድ በቃ ፋርም ቱልስ በቃ ለኛ የሚጠቅመውን ነገር እያመረቱ ነገር ግን እኛ የምናገላቸው ሶሪ በጣም የሚያሳዝን አክት ነው። ሲጀመር የሚሰራው ኢትዮጵያ በቃ አንዳንድ ጊዜ ኋላ ቀር የሆነ ባህል ታራምዳለች እስከሆነ ድረስ ያው ዊቨርስ ፕሮዲውስ ካልቸራል ክሎዝ ቱ ሚሊዮንስ ኦፍ ፒፕል። አዎ ያመርታሉ። ነገር ግን አይረን ስሚዝ ሜክ አንድ ሪፔር አይረን አርቲክልስ ዊዛውት ዩዚንግ ማሽን ሳይጠቀሙ በእጃቸው ቀጥቅጠው ብረትን ለእኛ በጣም ኮንትሪቢዩት ስለሚያደርጉ በተለይ ደግሞ ገጠራማው ፓርቲ ላይ አይረን ስሚዝ ሰርቭ ሩራል ኮሚኒቲ ባይ ፕሮዲውሲንግ ፋርሚንግ ቱልስ እንደ ማረሻ የመሳሰሉትን ለእርሻ የሚጠቅሙትን ማለት ነው። ያንን በማምረት ያግዙናል ነበር። እነ ፕሎ ኤሪያስ ሴክልስ አንድ ሆይስ ናይቭስ እንደ ካራዎችን ምናምን በቃ እነዚህን ያደርጉልናል። ነገር ግን ምን ይደረጋል ያው እኛ ግን እናገላቸዋለን። ታነርስ ሜክ ሌዘር ፕሮዳክትስ ቱ ሰርቭ ኮሚኒቲ ሜምበርስ ነው ማለት ነው። ታነርስ ያው ሌዘርን ያመርታሉ ቆዳን ኮሚኒቲውን ለማገልገል። ፖተርስ ደግሞ እንስራ አርቲክል ሴሻል ፎር ፉድ ፕሮሰሲንግ ለምግብ መስሪያ ሊሆን ይችላል። እንደ ሸክላ ነገር ሰርቪንግ ኤንድ ፌቺንግ ወተር ውሃ ለማጠጣት ምናምን ሊሆን ይችላል ማለት ነው። እንግዲህ ታይፕስ ኦፍ ማርጂናላይዜሽን የሚል አለ እዚህ ጋር ሳጥኑ ላይ በትክክል ተከታተሉ። ታይፕስ ኦፍ ምንድነው ማርጂናላይዜሽን
የምንላቸዋለን። የመጀመሪያው ምንድነው? ስፓሻል ማርጂናላይዜሽን። ስፓሻል ስንል ምን ማለት ነው? ስፔስ ከሚለው የወጣ ነው። ስፓሻል ማለት ስፔስ ከሚለው ወጥቶ በቦታ የሚገለሉ ማለት ነው። በቦታ ለምሳሌ ሲቲ ሊቭ ኦን ዘ አውትስኪርትስ ኦፍ ቪሌጅስ ኒር ቱ ዘ ፎረስት ኦን ፒውር ላንድ አራውንድ ዘ ስቴፕ ስሎፕስ። በቃ የሆነ ጫካ አካባቢ ላይ የሚኖሩት ሰዎች ምናምን ሲገለሉ ማለት ዘይ አር ሴግሪጌትድ አት ማርኬት ፕሌስ፣ ገበያ ምናምን እንዳይደበለቁ። ምክንያቱም ጫካ ስለሚኖሩ ከማህበረሰቡ ጋር ወጣ ብለው ወደ ገበያ ምናምን እንዳይቀላቀሉ ይባላል። ምንም በቃ ጣጣው አያልቅም። ሲጀመር በጣም ግፍ ነው እየተሰራ ያለ። አሁን ግን ኦልሬዲ እየጠፋ ነው ብዬ አስባለሁ። ኤኒሃው አለ ሆነ ቦታ ላይ በጣም ይታያል ማለት ነው። በጣም ሪፍሌክት ይደረጋል። when they walk along the road they are expected to give way for others። ጉንፋን ትንሽ እንትን እያለኝ ነው፣ በጣም ይቅርታ። እንግዲህ when they walk along the road በመስመር ላይ ምናምን ሲሄዱ they are expected to give way for others። በቃ የሆነ በመስመር ላይ ሲሄዱ ይገለላሉ። በቃ የሆነ ሌላኛው ደግሞ ምንድነው? ኢኮኖሚክ ማርጂናላይዜሽን ነው። የመጀመሪያው ስፓሻል ማርጂናላይዜሽንን አየን። አሁን ደግሞ የሚሆነው ምንድነው? አር ኤክስክሉድድ ፍሮም ኢኮኖሚክ ሰርታይን ኢኮኖሚክ አክቲቪቲስ ኢንክሉድ ፕሮዳክሽን ኤክስቼንጅ አር ኖት አሎድ ቱ ካልቲቬት ክሮፕስ ሃቭ ሊሚትድ አክሰስ ቱ ላንድ ኤንድ ኦነርሺፕ። በቃ አለ በቃ በኢኮኖሚ ዙሪያ የሆነ በቃ የራሳቸው የሆነ ላንድ እንዳይኖራቸው፣ መሬት እንዳይኖራቸው፣ እርሻ እንዳያርሱ፣ ሃቭ ሊሚትድ አክሰስ ቱ ላንድ መሬት እንዳያገኙ በቃ። ከዛን ደግሞ ቀጣዩ ምንድነው? ሶሻል ማርጂናላይዜሽን የምንለው ነው ማለት ነው። አር ኤክስክሉድ ፍሮም ኢንተርሜሪጅ ከጋብቻ ምናምን ዱኖት ሼር ቡሪያል የቀብር ስነ ስርዓት ሊሆን ይችላል። ዜይ አር ኤክስክሉድ ፍሮም ሜምበርሺፕ ኦፍ አሶሲዬሽን ሰቻል እድር ላይ ሊሆን ይችላል። ወይም ዜይ አር አሎድ ቱ ፓርቲሲፔት ኢን ሶሻል ኢቨንትስ። በቃ ሲት ፍሎር ሲፓሬትሊ ማለት የሆነ ቦታ ላይ ሲገኙ ምንድነው ለብቻቸው የሚያስቀምጧቸው። በጣም የሚያስጠላ ነገር ነው እውነት ለማውራት ማለት ነው። ካልቸራል ማርጂናላይዜሽን አለ። ሌላኛው ደግሞ ምንድነው? ካልቸራል ማርጂናላይዜሽን ስንል ምንድነው? ላበልድ አስ ኢምፒውር አንድ ፖሊቲንግ በቃ ማለት ንጹህ አይደሉም፣ በቃ የቆሸሸ ነው ካልቸራቸው አይረባም ተብሎ ይታሰባል። ዜይ አር አኪውዝድ ኦፍ ኢቲንግ አኒማልስ ዛት ሃቭ ዳይድ በቃ የሞተ እንስሳ ይበላሉ ተብሎ ይከሰሳሉ፣ ይወቀሳሉ። ግን የማይሆን ኤጅ ቤዝድ ቫልነራቢሊቲ የምንለው አለ። ሌላኛው ደግሞ በእድሜን ተኮር አድርገን ቫልነራብል የሚደረጉ ሰዎችም አሉ ማለት ነው። እነዛንም እናያቸው። ዜይ አር ሳስኬፕቲቢሊቲስ ችልድረን አንድ ኦልደር ፒፕል። በቃ ይሄ በአብዛኛው የሚታየው የት ጋ ነው? ህፃናት ላይ እና አረጋውያን ላይ ነው ማለት ነው። ትልልቅ ሰዎች ላይ በጣም በእድሜ የገፉ ሰዎች ላይ በትክክል ይታያል ማለት ነው። ዲፍረንት ፎርምስ ኦፍ አታክ በቃ በፊዚካሊም አታክ ሊደረጉ ይችላሉ። ኢሞሽናልም ሳይኮሎጂካሊ አታክ ሊደረጉ ይችላሉ። ችልድረን ዲስክሪሚኔሽን አንድ ቫልነራቢሊቲ ስንል ደግሞ ገርልስ አር ኤክስፖዝድ ቱ ሂውማን ማን ነው ኤችቲፒ ወይንም ደግሞ ምንድነው በቃ ሄልዝ ላይ ፕሮብለም የሚያመጣ ነገር ማለት ነው። ፊሜል ጄኒታል ኦር ኤፍጂኤም የሚለው አለ። ኤርሊ ሜሬጅ አለ። ፋክተርስ ኢንካሬጂንግ ኤርሊ ሜሬጅ አለ በራሱ ላይ። ሶሻል ኖርም አለ። ሶሻል ኖርም ላይ ደግሞ ምንድነው? ቻሲቲ ኤንድ ቫሊዩ አታችድ ቱ ቪርጂኒቲ ማለት የሆነ ድንግልና ላይ ሊሆን ይችላል። ኢኮኖሚክ ፋክተር ስን ደግሞ ኢኮኖሚክ ሴኩሪቲ ፎር ያንግ ገርልስ ሊሆን ይችላል። ማርጂናላይዜሽን ኦፍ ኦልደር ፐርሰን ኦልደር ፐርሰን ስንል ደግሞ ምንድነው? ኤጂዝም አለ። በቃ ማለት የሆነ ትልልቅ ሰዎች ላይ በእድሜ ኤጂዝም ይችን ነገር ያዟት ፈተና ላይ መታለች በእኛ ላይ በጣም ወሳኝ ፖይንት ነች ብዬ ነው የማስበው። ኤጂዝም ስንል በቃ በእድሜ ነው። ይሄ ደግሞ እድሜ ላይ ተኮር በማድረግ ሪሊጂየስ አንድ ኤትኒክ ማይኖሪቲስ ዘ ጂውስ ፒፕል ታርጌት ኤክስተርሚኔሽን ኢን ጀርማኒ። በቃ ይሄ ደግሞ ሪሊጂየስ እና ኤትኒክ ማለት አንድ አናሳ ብሔር ሲታይ እዛ ላይ ጭፍጨፋ በመፈጸም ለምሳሌ ጂውሽ ላይ ሂትለር በጣም ጨፍጭፎ እነዛን ዝርያዎች እንዲያጠፋ፣ ሙስሊም ሮሂንጋስ ኔይማር ላይ አለ። እነዚህን የመሳሰሉት አሉ ማለት ነው። እንግዲህ ቤተሰብ ግልጽ እንደሆነ ተስፋ አድርጋለሁ። አይ ሆፕ በጣም ደግሞ ወሳኝ ቻፕተር ነች። ያው እናንተም ያው የሆነ ነገር ፖይንት እንደያዛችሁልኝ ተስፋ አደርጋለሁ ማለት ነው። አመሰግናለሁ። ሼር፣ ሳብስክራይብ ማድረግ እንዳይረሳ። ቤተሰብ በኮሜንት ግለጹልኝ። በቃ የሆነ የጎደለ ነገር ካለ
በቃ በኮሜንት እየገለጻችሁ እንትን እንበል። አመሰግናለሁ በጣም። ቀጣይ በቻፕተር 5 የምንገናኝ ይሆናል። ቻፕተር 5 አጠር ያለ ነው፣ ምንም የሚያሳስብ ነገር የለውም ማለት ነው።